الجمعة يا ربي اللهم إني أسألك الشفاء لكل مريض والرحمة لكل ميت والفرج لكل وفي ليلة الجمعة አሰላሙ አለይኩም ወራህመቱላሂ ወበረካቱ። የሀዩቲ ዩቲዩብ ተከታታዮች እንዴት ናችሁ? ደህና ናችሁ? አለሁላችሁ አልሐምዱሊላሂ ረቢል ዓለሚን። ዛሬ ለሁላችሁም ለሙስሊሞቹ መልካም ጁሙአ ብያለሁ። ለክርስቲያኖቹ ደግሞ ደህና ናችሁ? እንዴት ናችሁ? ሁሉ ሰላም ነው? እኔ አለሁላችሁ አልሐምዱሊላሂ ረቢል ዓለሚን። እንዴት ነው ጁሙአ? ዛሬ እንደምታዩት ይሆንላችሁ ትንሽ እረፍት ነበረኝና ለምን ከዩቲዩባችን ቤተሰቦቻችን ጋር አንጫወትም ብለን ብቅ ብለናል ማለት ነው። እና የዛሬው ጁሙአ እንዴት ነው? ለሁላችንም በቃ ለሁላችን የታመመውንም ሀሽሮ የደህየውንም አክብሮ አላህ ከክፉ ነገር አላህ ይጠብቀን። በስደት ያለነውን አላህ በሰላም ወደ ሀገራችን አላህ ይመልሰን። አላሁ ተዓላ እንግዲህ የምንሰራውንም ብር አላህ በረካ አላህ ያስገባበት። በጣም ከባድ ነው የስደት ኑሮ፣ የሚያውቀው ያምቀዋል። በጣም ከባድ ነው ከመናገራችሁ በላይ። እና እንግዲህ የዛሬው ጁሙአ አላህ እንግዲህ የሚቀየረን አላህ አድርገው። በቃ አላህ ትልቅ ነገር አላህ ያድርሰን። የዩቲዩብ ቤተሰቦቼ ደግሞ ከልብ አመሰግናለሁ። ሁላችሁንም እዚህ ስላደረሳችሁ ከልብ አመሰግናለሁ። ሁላችሁም ክበሩልኝ፣ ስለምታዝኑልኝ፣ ስለምትወዱኝ ከልብ አመሰግናለሁ። ሁላችሁንም ክበሩልኝ ማለት ነው። ምንም ቃላት የለኝም። ሞኒ ስለሆንኩ ስላልሆንኩ አይደለም። የሰው ልጅ ርዝቅ ባላህ እጅ ነው። ከጎን የሆናችሁ ስለምታበረታቱኝ፣ አይዞሽ በርቺ ስለምትሉኝ ከልብ አመሰግናለሁ። ሁላችሁንም እንግዲህ አላህ ትልቅ ደረጃ አላህ ያድርሰን። ከክፉ ነገር ሁሉ አላህ ይጠብቀን። እሱ በቃ እስበሳችን ተገዳድፈን በቃ ሁሉ ነገር ተዛዝነን ተያይዘን ወደፊት እንሄዳለን ኢንሻአላህ። አላህም ደግሞ ትልቅ ደረጃ እንደሚያደርሰን ተስፋ አደርጋለሁኝ። እና ዛሬ ማለት ነው ከመናገራችሁ በላይ እስከ ዛሬ ድረስ ስደት ላይ መሆን ለራሱ ያው ብዙ እንትን አይለኝም ነበር ማለት ነው። ዛሬ ግን ሚዲያ ላይ ማውራት ምናምን አስፈላጊ አይደለም። ወላሂ አዚም በጣም ከባድ ነው የዛሬው ጊዜ። እንግዲህ እዚህ ስላደረሰን አልሐምዱሊላህ ረቢል ዓለሚን። እና የመዳም ቅመሞችዬ ራሳችሁን ጠብቁ። ምግብም ስትበሉ እራሳችሁን ጠብቃችሁ ብሉ። በቃ ስተኙ ምን ስትሉ፣ በእርግጥ ይሄን ዩቲዩብ ከጀመርን ሰዓት ጀምሮ እንቅልፍ የለም ከምነግራችሁ። እኔ ቀን ትንሽ ሰዓት ካለች በዛ በሰዓት ያድራለሁ። ማታ ለራሱ ክላስ ከገባሁ እተኛለሁ። አሁን እስከ ቤቱ 6 ሰዓት 7 ሰዓት ድረስ አልተኛም። እና እስበሳችን ተገዳድፈን ትልቅ ደረጃ እንደምንደርስ ተስፋ አረጋለሁ ማለት ነው። ሁላችሁም እስበሳችን ተያይዘን ተገዳድፈን ትልቅ ደረጃ እንደምንደርስ ተስፋ አደርጋለሁ። እና ሁላችሁም ባላችሁበት ሀገር ውጭም ከሀገር ውስጥም ያላችሁት አላህ ከክፉ ነገር አላህ ይጠብቃችሁ። ሀገራችንን ሰላም አላህ ያድርግልን። አላሁ ተዓላ በቃ የዛሬውን ጁሙአ አላህዬ በኸይር ነገር የምንቀየርበት፣ በቃ አላህ በጥሩ ነገር የምንቀየርበት አላህ ያድርግልን። ያ ረህማን ረሂም ከስደት ሁሉ አላህ ያውጣን፣ ከሰው ቤት ሁሉ አላህ ያውጣን። ምክንያቱም እኛስ እሺ ትናንሽ ነን። ስንት እህቶቻችን፣ ስንት እናቶቻችን፣ ስንት አባቶቻችን በስደት አሉ። ምክንያቱም ስንተኛ ትናንሽ የ20 ምናምን ልጆች ነን። ግን ስንት አሉ በ50 ዓመታቸው በ40 ዓመታቸው ስደታዊ ስንት የሚንከራተቱ እናቶች አሉ። እንግዲህ እነሱንም አላህ በሰላም አላህ ሀገራቸው ያብቃቸው። እኛንም እንግዲህ ለወደፊት ኢንሻአላህ አላህ ትልቅ ነገር አላህ ያድርሰን። ወልደን ከብደን የምናይ ሁሉ አላህ ያድርገን። ይህን ቀን ደግሞ ልክ ደስ ውስጥ የምናወራው አላህ ያድርገን። አላሁ ተዓላ እና ሁላችሁም ባላችሁበት አላህ ይጠብቃችሁ። ዛሬ ቡና አፍልተናል። ነኢማም አለች እንግዲህ እሷ አሁን ወደ ስደት ከመጣች ገና አንድ ወሯን ጨርሳ 2ኛ ወሯን ያዘች። እንግዲህ ነኢማ ስደት እንዴት ነው? እንግዲህ ስደትማ ያውቁታል፣ እነሱም ያውቁታል። እኔም ደግሞ በስደት ላይ እንግዲህ ሀያት እንዳለቻችሁ ወር ከ2ኛ ወሬን ይዣለሁኝ። አልሐምዱሊላህ ረቢና ዓለሚን እዚህ ያደረሰን ጌታ እላችኋለሁኝ። እናንተንም ደግሞ ከልብ እናመሰግናለን። ለዚህ ላይ እንደዚህ ከሆናችሁ አላህ ለበጎ ነገር
ያብቃችሁ የምትበሉበት ይሁን። አልፎም ተርፎም ደግሞ ለዘመድ ለባዳ ብላችሁ የማትለዩበት መስጠት አላህ ይስጣችሁ። እናንተ የምትጠቀሙበት ያድርጋችሁ እና በርቱ፣ አብሽሩ፣ አይዟችሁ። ሀዩቲንም እንግዲህ ባለፈውም ብዬ ነበር ያው ስላለቀቀችሁ ነው እንጂ ቪዲዮ ሰርተን ነበረ እና አሁን ደግሞ ከልብ ማመሰግነው ሀያትን አመሰግናለሁ። አሁንም ሀዩን እንግዲህ በቃ እናንተ አበረታቷት፣ አይዞሽ በሏት። ሀያ ማለት አንዲስ አይደለችም፣ ከልብ ነው ላመሰግናት የምወደው እና እናንተም ደግሞ ከጎኗ ሆናችሁ አብሽሪ ሀያት ጠንክሪ እያላችሁ አጠንክሯት። በዛም ላይ ደግሞ በቃ ሀያት እንደዚህ እኔን ያበቃችኝ ሀያት ሀሰን ስለሆነች ከልብ ላመሰግናት እወዳለሁ። እናንተንም እንግዲህ እኔንም እንግዲህ ሀገሩን ለምጄው ስራዬን አጠናቅቄ ኢንሻአላህ ወደፊት እንገናኝ ይሆናል እና ሀዩ በጣም ጥሩ ሰው ናት ከምላችሁ በላይ እና ምክራ ዘነፍ አይልም እና ደግሞ በቃ አጠነካከሯም እንደዛ አይደለም። ምክንያቱም በቃ ስራ ከሆነ ስራ ነው፣ እንደ ቤቷ ትሰራለች እና መዳም ይሁን ወላቀን ደግሞ ጠባለ ወጥ ብሎብናል የሚገርማችሁ ነገር እና ዛሬ ለሊት ነው የቀሰቀሰችን ልብስ ተጎስታ ብለን ለሊት ነው የተቀሰቀስነው ከእንቅልፍ ላይ ወላሂ ከምሬ ነው የምላችሁ በጣም ሰጥተናል እና ራሳችንን ወላሂ ላዚም ምናምን ደንግጠን ሆነች ብለን ራሳችንን ምናምን ልጅ ወደ ሌላ ሀገር ሄድ ሁለት ልብስ ነው የሚገርማችሁ ወላሂ ላዚም እንደው እናታችንም እንደው አፉ ተበለን ወላሂ 9 ወር አርግዛ ጡቷን አጥብታ አዝላ ሽንት ጨርቅ አጥባ አሳድጋን ለሰው ጉልበት ማብላት ማለት ከምንም በላይ ይገርማል። እናቶቻችንን እንኳን የሆነ ነገር ሲያዙን ከደከመን እንኳን ያንን ቃል መስጠበት የምንጠራዘዘው ነው والله العظيم ዛሬ ለሁለት ልብስ والله በጌታ ያሰብ ለሁለት ልብስ ቀስቀሳ አስተኮሰችን ነው የምላችሁ والله العظيم እና ከዚህ ከበላአ ከዚህ ከጉዳት ላይ ያውቃል። አሜን እና እናንተ ደግሞ ጠንክሩ፣ አብሽሩ፣ ምን ጊዜም ቢሆን ቀጥሉበት። የሚያበላችሁ ስኬታማ የሚያደርጋችሁ ነገር ይሁን እና እናንተም ደግሞ እኔን የሚዛችሁ የምንገናኝበት ይሁን እና እንደዚህ ነው የምላችሁ ልጆችና ሀዩ ከምንም በላይ ነው የምላችሁ والله العظيم ለወደት ለመሰግናት ይገባኛል። ከምንም በላይ እኔ አንድ ነኝ ግን አንድ ነኝ ብያለሁ። ሀያትን አላህዬ መወለድ ቋንቋ የሚባል ነገር አለ። እሱን ስለሰጠኝ ፈጣሪን ከልብ አመሰግናለሁ እና እንደዛ ነው የምላችሁ። አብሽሩ፣ በርቱ፣ ጠንክሩ። ሁሉንም ነገር የሚያሳይውን ይሄን ነገር ደግሞ ተረት እናውራው። እንደዚህ ሆነን ነበር ሰው ሀገር ሆነን እንደዚህ ሆነን ነበር። አሁን እኮ እኛ ከብረን እንደዚህ አረግን የምንልበት ይስጠን። ዛሬ ጁማአ ነው፣ ሶላት ምናምን ሰጋግደን ይሄው ሻወር ወስደን ዛሬ ቡና አፍልተን ደግሞ እስኪ ዝድ እንደዋለህን እንኳን እንለምነው ብለን ወላሂ ራሳችንን እናሟላል ደንገረን ከምላችሁ በላይ ማለት ነው። እና እንደዛ ነው ወላሂ ነው የምላችሁ። አላህ ደግሞ እናትና አባቶቻችን ወንድሞቻችን እህቶቻችንን ደግሞ ከነሱም ከማረግ አልፈን በቃ የሰው እጅ የሚመለከቱትን እንዳይመለከቱ አድርገን በመውለድ በመሰደቅ በቃ ለሞቱት ማሟቶች ደግሞ የምንሰድቅበት ገንዘብ ሀብት ከሱ ቤት والله ከአንድዬ አላህ ቤት አላህ ይስጠን፣ አላህ ይወፍቀን ነው የምላችሁ ውዶቼ። እኛ አሁን ሽንት ቤት አጥበን ልብስ ተኩሰን ልብስ አጥበን ዕቃ አጥበን ምግብ ሰርተን የምናገኘውን ብርኛ والله እንፈልግለትም እሱ ብርታቱን ሰጥቶ እንደው ኢንሻአላህ ከአላህ ቤት ከበቀለ ሰጥቶ የማይነሳ ገንዘብ ነው የምላችሁ ውዶቼና ሰጥቶ የማይነሳ ገንዘብ በቅሎ የማይጠፋ የማይጠነዝል ማግኘት ይስጠን። ቀኝ እጃችን ላጣለ ተቸገረ ሲሰድቅ መውለድ ሲያወጣ ገራጃችን የማይው ሰተን የምንራሳ አበድረን የምንራሳው ገንዘብ አላህ ይወፍቀን ነው የምላችሁ ውዶቼና ከልብ አመሰግናለሁ። ሀዩን ከልብ አመሰግናታለሁ ነው የምላችሁ እና ውዶቼ እናንተም አበረታቱልኝ። ከምንም በላይ ነው መወዳት ማፈቅራት ከመውደድም ከማፍቀር ማለፌ ደግሞ ላረገችልኝ ውለታ እኔ ሳልሆን ፈጣሪ ውለታዋን እንዲከፍላት እላችኋለሁና ውዶቼ እና እንደዛ ነው የምላችሁ። አብሽሩ፣ ተበረታቱ። እንዳልኳችሁ በቃ ለወጣት ተቸገሩ እናንተ ፈታ የሚያደርጋ አልፎ ለወጣት ተቸገረ የምትሰጡበት ይሁን። እንቅልፋችሁን እንግዲህ በማግኘት ለወጣት ተቸገረ የምትሰድቁበት ገንዘብ ሰጥቶ አላህ ይከሳችሁ ነው የምላችሁ ልጅዋ። ይሄን ይመስላል እንግዲህ አብሽሩ ويصلح الأحوال ويقوي الضعف الذي لا يراه أحد سواك. اللهم امنحنا في هذا اليوم بركة في الرزق وراحة في النفس
وتيسيرا يشهد به كل طريق نمشيه. اللهم اجعل صباحنا بداية خير وفرجا قريب ونورا يدخل إلى حياتنا فيغيرها إلى الأفضل. اللهم كن معنا في خطواتنا